በኢትዮጵያ ውስጥ የብሔር ፖለቲካ እንዲቀር ከህገ መንግስቱም የመገንጠል መብት እንዲወጣና የፖለቲካ ስርዓቱ በአስቸኳይ እንዲቀየር የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ጠየቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የሀገሪቷ ከፍተኛ ባለስልጣን ፕሬዝደንት እንዲሆን በሚያስችልና ፕሬዝደንቱ በቀጥታ በአብላጫ ድምፅ 50 ሲደመር 1 የሚመረጥበት ፕሬዝዳንታዊ የፖለቲካ ስርዓት መተካት እንዳለበት ከአብላጫ ድምፅ በተጨማሪ ፕሬዝደንቱም በአብዛኛው ክልሎች ተመራጭ የሚሆንበት ስነ ስርዓት መዘርጋት አለበት የሚል አጀንዳ ለሀገራዊ ምክክር ኮሚሽን በዝርዝር አስገብቷል። በህገ መንግስቱ በአንቀጽ 45 የተዘረጋው የፓርላሜንታሪ ስርዓት መሪው በቀጥታ የማይመረጥበት ቋንቋን መሰረት ባደረገ መልኩ የተመረጡ ተወካዮች ተሰብስበው የሚመርጡ በመሆኑ የሀገሪቱ የብሔር ፖለቲካ በራሱ መቀየር እንዳለበት በዋና አጀንዳነት አስይዟል። ፓርቲው በሀገር ህልውናና ቀጣይነት ላይ የተደቀነውን አደጋ የማስወገድ ሀገርን በጠንካራ መሰረት ላይ የማቆም ጉዳይ የምክክር አጀንዳ አድርጎም አስመዝግቧል። ኢዜማ ህዳር 26 ቀን 2017 ዓ.ም በ73 ገጽ ሀገራዊ የምክክር አጀንዳዎችን መነሻ ሰነድ ለሀገራዊ ምክክር ኮሚሽን አስገብቷል። ፓርቲው አጀንዳዎችን በ5 ርዕሶች ማለትም የሀገር ህልውናና ቀጣይነት አደጋ፣ የዜጎች ሰብአዊነትና ደህንነት መከበር አለመቻል፣ ከድህነትና ከኋላ ቀርነት መላቀቅ አለመቻል፣ የጋራ ማንነት፣ ጥቅም፣ ፍላጎትና ስሜት አለመዳበርና የህገ መንግስት ማሻሻያዎች በሚል መቅረቡን ሪፖርተር ጋዜጣ ካገኘሁት ሰነድ ተመልክቻለሁ ብሏል። በሀገር ህልውናና ቀጣይነት ላይ የተደቀነውን አደጋ የማስወገድ ሀገርን ጠንካራ መሰረት ላይ የማቆም ጉዳይ ሀገራዊ ምክክር ከሌሎች ማናቸውም ጉዳዮች በላይ ቅድሚያ ሊሰጠው የሚገባ መሰረታዊ ጉዳይ መሆኑን ያሳሰበው ኢዜማ ለሀገር ህልውና ከምንምና ከማንም ነገር በላይ ቅድሚያ የሚሰጠው የሀገር ህልውና ችግር ውስጥ በሚወድቅበት ጊዜ የሚፈጠረው እጅግ አስከፊ ሁኔታ ማንኛውም የማህበረሰብ ክፍል ቡድንና ግለሰብ ለህልውና አደጋ መጋለጡ የማይቀር በመሆኑ እንደሆነ በሰነዱ ላይ አስፍሯል። በአግባቡ ባለመሰናዳታቸው የበርካታ ቅራኔዎችና ግጭቶች መፈልፈያ በመሆን የሀገርን ህልውና ቀጣይነት አደጋም ውስጥ በመጣል ማናቸውም ባለድርሻዎች ደህንነት ለከፍተኛ አደጋ ያጋለጡትን ከዘርና ከሃይማኖት ብዝሃነት የሚነሱ የፍትሃዊነት ጥያቄዎችን ለሀገር ህልውናና ቀጣይነት አደጋ የማይሆኑበት ሁኔታ ማስተናገድ የሚችል ሀገራዊ የፖለቲካ ስርዓት መሰረት የሚጣልበትና ተጠናክሮ የሚቀጥልበት ሁኔታ ባለመመቻቸት የሚችሉትን የመፍትሄ ሐሳቦች በጋራ የስምምነት ላይ መድረስ እንደሚገባ በሰነዱ ላይ ተቀምጧል።